እስር ቤት ፈጽሞ አትሆንም። ራስን በራስ የማስተዳደር መብት በማንም ምድራዊ ኃይል አይነጠቅም። የትግራይ ብሔራዊ ክልላዊ መንግስት ለሁሉም የኢትዮጵያ ብሔረሰቦችና ህዝቦች እንኳን ለ29ኛው ዓመት የግንቦት 20 ድል ቀን በሰላም አደረሳችሁ አደረሰን በሚል ባስተላለፈው መልእክት እንደ ትላንቱ ሁሉ ዛሬም የጋራ ክንዳችን አፈርጥመን ፌደራላዊ ዲሞክራሲያዊ ስርዓታችን አንኮታኩተው ሀገራችን በጠና አፋፍ ላይ ያደረሷትን የጥፋት ኃይሎች አደብ እንዲገዙ ሁላችንም ተባብረን እንደምንንቀሳቀስ ተስፋ በማድረግ ነው ሲል ገልጿል። የኢትዮጵያ ብሔረሰቦችና ህዝቦች ግንቦት 20 በየዓመቱ እያከበሩ ዓመታት የዘለቁት በዋነኛነት ብሔራዊ ክብራቸውንና ማንነታቸው በጉልበት ተደፍቆ በገዛ ሀገራቸው እንደ ሁለተኛ ዜጋ ተደርገው የሚቆጠሩበት ባጭሩ ገዢዎች እግር አስረው ባደረሱባቸው ምረት የለሽ ብዝበዛና ጭቆና ለችግር ረሃብ ቸነፈርና እንግልት ስደትና ሞት የዳረጓቸውን ዘውዳዊ መሳፍንትና ወታደራዊ ፋሽስት ደርግ አፋኝ ስርዓቶችን በዋነኝነት በቀድሞ ኢህአደግ እየተመሩ በገጠርና በከተማ በዋጀው ደማቸውና በተከሰከሰው አጥንታቸው የትምክህት ኃይሎች ከመንበረ ስልጣናቸው አስወግደው በአራቱም የሀገሪቱ አቅጣጫዎች የአርነት ችቦ አውለብልበው የኢትዮጵያ ብሔረሰቦችና ህዝቦች ብቸኛ የሀገሪቱ ሉዓላዊ ስልጣን ባለቤቶች መሆናቸውና ቀጣይ የህዳሴ ጉዞ ያወጁበት ቀን በመሆኑ ሁሌም በጉጉት ይጠብቁታል ብለዋል በመግለጫው። በመሆኑም በቅድሚያ ለዘመናት ተንሰራፍተው በቆዩት ኋላቀ ስርዓቶች የተፈጠሩትን የተዛቡ ግንኙነቶች ለማረምና ለችግሩ ምንጮች ከነስንከፋቸው በመቅበር ሰብአዊና ዲሞክራሲያዊ መብቶች በማክበር አንድ የፖለቲካና አንድ የኢኮኖሚ ማህበረሰብ ለመገንባት እንዲቻል በወቅቱ ከነበሩ የኢትዮጵያ ህዝብ ቁጥር ማለትም ከ19 ሚሊዮን በላይ የኢትዮጵያ ህዝብ በቀጥታ የተሳተፈበት በመጨረሻም መርጦ በላካቸው ተወካዮቹ ሰፊ ውይይትና ክርክር ከተደረገ በኋላም በዲሞክራሲ አኳኋን የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት ህዳር 29/1987 ዓመተ ምህረት ጸድቆና የሀገሪቱ የሁሉም ህጎች የበላይ ህግ ሆኖም ሳይሸራረፍ 27 ዓመታት ሙሉ ስራ ላይ ውሏል። በመሆኑም ሀገራችን ኢትዮጵያ በ2017 ዓመተ ምህረት ዝቅተኛ መካከለኛ ገቢ ካላቸው ሀገራት ተርታ ለማሰለፍ ግልጽ ራዕይ ተቀምጦ በሀገራችን ሰላም እንዲነግስ ዲሞክራሲ ስር እንዲሰድና ዙሪያ መለስ ልማት ለማፋጠን የሚያስችሉ የኢፌዴሪ ህገ መንግስት መሰረታዊ እምነቶችና ምሰሶዎች መነሻ ያደረጉ አራት አበይት ግቦችን ለማሳካት ወደር የለሽ እንቅስቃሴዎች ተደርገዋል። ይሄውም ከሁሉም በላይ ብሔረሰቦች ራስን በራስ የማስተዳደር መብት ተጎናጽፈዋል። በመሆኑም ከ1983 ዓመተ ምህረት እስከ 2008 ዓመተ ምህረት በነበረው ሩብ ክፍለ ዘመን በየዓመቱ በአማካይ 8 በመቶ በ1993 ዓመተ ምህረት የተካሄደውን ተሐድሶ ማግስት ጀምሮ በነበሩት 15 ዓመታት ዳግም በየዓመቱ ባለ ሁለት አሃዝ ማህበረ ኢኮኖሚያዊ እድገት በማስመዝገብ በ1980ዎቹ መጨረሻ በኢትዮጵያ ከድህነት በታች የነበረው 48 ከመቶ ምጣኔ በ2008 ዓመተ ምህረት ወደ 23.7 ከመቶ ወርዷል። በሚሊዮኖች የሚቆጠሩ ኢትዮጵያውያን ገበሬዎችም ከድህነት ተላቀዋል። በሚሊዮኖች የሚቆጠሩ ገንዘብ የሚያንቀሳቅሱ ባለሀብቶች ተፈጥሯል። የነፍስ ወከፍ ገቢም ወደ 790 ዩኤስኤ አሜሪካ ዶላር ከፍ ብሎ ነበር። 45 ዓመታት የነበረው በህይወት የመኖር አማካይ የዕድሜ መጠንም ወደ 66 ከፍ ብሏል። በትምህርት መስክ ከሁለት ዩኒቨርሲቲ ተነስታም ሀገራችን 45 ዩኒቨርሲቲዎች ባለቤት ሆናለች። ይህም ከ110 ሚሊዮን በላይ ከሚገመት ህዝቧ ሩብ ያህሉ ትምህርት ገበታ ላይ እንዲውል ሆኗል። በአጠቃላይ ሀገራችን ኢትዮጵያ እስከ ግንቦት 1983 ዓመተ ምህረት ድረስ በዓለም በድህነት መዝገብ ሰፍረው ከነበሩት 10 ሀገራት አንዷ ነበረች። ሆኖም የደርግ ስርዓት ከተደመሰሰ ማግስት ጀምሮ በዋነኝነት ከግንቦት 1983 ዓመተ ምህረት በኋላ ባስመዘገበችው የሚጨበጥ የልማት ግስጋሴ በፍጥነት እያደጉ ካሉት 10 የዓለም ሀገራት መካከል በመጀመሪያ ረድፍ እንድትቀመጥ አስችሏት ነበር።
ይህ የህዳሴ ጉዞና የግንቦት 20 ትሩፋቶች በኢትዮጵያ ብሔረሰቦችና ህዝቦች የጋራ ጥረትና የልማታዊ ዲሞክራሲያዊ መንግስት ህዝቦች የፖለቲካ ቁርጠኝነትና አመራር ብቃት ውጤት በመሆኑ ሁላችንም ልንኮራበትና አንገታችን ቀና አድርገን በየትኛው ጊዜና ቦታ በድፍረት የምንናገረው መሬት ላይ ያለ እውነታ ነው። በመሆኑም ለ27 ዓመታት ኢትዮጵያ የመራው የቀድሞ ኢህአዴግ አልፋ ኦሜጋ እምነት የኢትዮጵያ ብሔረሰቦችና ህዝቦች ለዓላዊ የስልጣን ባለቤት የሚያረጋግጠው በዋነኝነት ለተጋላጭነት ያዳረገን ድህነት በማስወገድ ከየትኛውም ዓለም አቀፍ ጫፍ ሲዘነዘር የነበረውን የውጭ ጣልቃ ገብነትና ተጽዕኖ ሳይንበረከክ ፍለፊት በመጋፈጥ የፖሊሲ ነፃነቱን ጠብቆ ተመጽዋችነትን ለማስወገድ ኢንቨስትመንትና ንግድን ለማስፋፋት የሚረዳ ስትራቴጂዎችን ነድፎ ተግባራዊ አድርጓል። ባጭሩም የኢትዮጵያ አገራዊ ጥቅም የሚያረጋግጥ ነፃነቷን ሉዓላዊነቷ ክብሯ ከፍ የሚያደርግ ከውስጧ ወደ ውጭ የሚያማትር ማለትም ድህነት ደረጃ በደረጃ በመቀነስ ውስጣዊ አቅምን ለማጠናከር ምሰሶ የሆነውን የሰጥቶ መቀበል መርህ መሰረት ያደረገ የደህንነትና የውጭ ጉዳይ ፖሊሲ ቀርጾ በመንቀሳቀሱ ኢትዮጵያ የቀጥታ የውጭ ኢንቨስትመንትና የቱሪዝም መዳረሻ እንድትሆን አስችሏት ነበር። ይህ በመሆኑም ለዓመታት የራሳችን ሀብት እንዳንጠቀም የነበሩትን መሰናክሎች ጥበብ በተሞላበት የዲፕሎማሲያዊ አካሄድ አመራርና ትግል በመበጠስ የታላቁ የኢትዮጵያ ህዳሴ ግድብ በራስ አቅም ለመገንባት አስፈላጊውን ሁሉ ተደርጓል። ባጭሩም የአፍሪካ ህብረት ጽሕፈት ቤት ከአዲስ አበባ ለማስነሳት የነበረው ሴራም በማክሸፍ ሀገራችን በታላቁ መሪ ታጋይ መለስ ዜናዊ እየተወከለች የአፍሪካ ቃል አቀባይ በመሆን G7 G20 የሚባሉ መድረኮች ጨምሮ በተለያዩ ዓለም አቀፍ መድረኮች አሳማኝ የመፍትሄ ሐሳቦችን በማቅረብ የዓለም ጉፉአን ህዝብ ጠበቃ መሆንና በተግባር አሳይታ ነበር። በዋነኝነት ቀደም ሲል በታላቁ መሪ ታጋይ መለስ ዜናዊ የተነደፈው የአረንጓዴ ልማት ስትራቴጂ ለማሳካት በተለይ የካርቦን ልቀት ለመቀነስ ዩኤስ አሜሪካን ጨምሮ የዓለም አቀፍ ኃያላን መንግስታት በማሳመን የጋራ መግባቢያ ሰነድ ለማስፈረም በታላቁ መሪያችን ታጋይ መለስ ዜናዊ የተደረገው እልህ ትግልና የተመዘገበው ውጤት ታሪክ ለዘላለም ሲዘክረው የሚኖር ታላቅ ፍጻሜ ነው። በአጠቃላይ ሀገራችን የራሷ አቅምና ውስጣዊ ሰላማ በማጠንከሯ እና የፌደራል ህገ መንግስት የመጨረሻ ዋልታና ማገር የሆነውን ህዝባዊ የመከላከያ ሰራዊት ገንብታ በዓለም ሰላም የማስከበር ተልዕኮ ቁጥር 1 ተመራጭ ሆና ነበር። ነገር ግን ይህ የሚያስጎመጅ ግስጋሴና እድገት በሁለት ዋነኛ ምክንያቶች አልቀጠለም። ይሄውም በአንድ በኩል የህዳሴ ጉዞ የፈጠረውን የጠያቂ ህብረተሰብ ፍላጎቶችና ጥያቄዎች በወቅቱ ባለመመለሳቸው፣ በሌላ በኩል ደግሞ በቀድሞ ኢህአዴግ የነበረውን የኪራይ ሰብሳቢነትና አመለካከትና ተግባር የፈጠራቸውን ችግሮች ተንሰራፍተው በመቀጠላቸው ነው። በወቅቱ እነዚህ ችግሮች የለየው የቀድሞ ኢህአዴግ ዳግም ጥልቅ ተሐድሶ ለማካሄድ ወስኖ ነበር። ነገር ግን ከህወሓት በስተቀር የቀድሞዎቹም ኦህዴድ ቢአደንና ደሄዴን የጥልቅ ተሐድሶ ግምገማ ባለማካሄዳቸው እንዲሁም ከ2010 ዓ.ም ጀምሮ በቀድሞ የኢህአዴግ አባል የነበረውና የፌደራል መንግስት ያስተዳደረ ያለው አካል በ27 ዓመታት የትግልና የድል ጉዞ ማለትም በልማቱም በጥፋቱም መላ አካሉን ተነክሮበት የነበረው ሂደት አይኑን በጨዋ አጥቦ በመካድ ፋሺስታዊ ወታደራዊ ደርግ ህዝቡ ታግሎ ያመጣው ለውጥ በጉልበት በመቀማት ኢትዮጵያ ትቅደም ያለምንም ደም ብሎ መንበረ ስልጣኑን በተቆጣጠረበት ማግስት በመቶ ሺህ የሚቆጠሩ ወጣቶችን በቀይ ሽብር በየአደባባዩ ረሽኖ ጨፍጭፎ ሀገሪቱ የደም እንባ እንድታነባም አሁን የፌደራል ስልጣን ተቆጣጣሪ ያለው አካልም አካታችነት ፍቅር አብሮነትና አንድነት ወዘተ በሚሉ ቃላት ህዝብን ያማለለም ሳይውል ሳያድር ከ3 ሚሊዮን በላይ ህዝብ ተፈናቀለ። በሺ የሚቆጠሩ ንጹሃን ዜጎች በፖለቲካዊ እምነታቸውና በማንነታቸው ብቻ በየእስር ቤቱ ታሰሩ። በዓለም ተሰምቶም ታይቶም የማይታወቅ የሰው ልጅ በድንጋይ ተወግሮ እንዲሁም በአደባባይ ተዘቅዝቆ የሞተበት
አረመናዊ ተግባር ተፈጸመ። ብሔር ተኮር ጥቃት በስፋት ተካሄደ። ዜጎች በጠራራ ፀሐይ እየታፈኑ የገቡበት የማይታወቅበት ሁኔታ ተፈጠረ። ህዝብ ለህዝብ እንዳይገናኝ አውራ መንገዶች ተዘጉ። በአጠቃላይ ባለፉት 2 ዓመታት የተፈጸመው ግፍ አይነቱና ብዛቱ ተዘርዝሮ የማያልቅ ባይሆንም ታሪክ መዝግቦታልና እነዚህን አረመናዊ የጭካኔ ተግባራት የመሩና በአስፈጻሚነት የተሳተፉ ሁሉ መሪ ተዋናይም ከተጠያቂ አያመልጡም። ባጭሩ የፌደራል መንግስት የኢትዮጵያ ብሔር ብሔረሰቦችና ህዝቦች ሉዓላዊ ስልጣን ቀምቶ ከትግራይ ክልል በስተቀር የሁሉንም የክልል መስተዳድሮች በጉልበት አፍርሶ የራሱን ምስለኔዎች ተክቶ ሀገራችን ሰላም ርቋት የሥርዓት አልበኛ የጎበዝ አለቆችና ጠበንጃ ነካሾች መፈንጫ ሆናለች ቢባል ማጋነን ሳይሆን መሬት ላይ ያለ እውነታ መግለጽ ነው። የፌደራል መንግስት ኢትዮጵያ ክብራና ነጻነቷ በሚያዋርድ መልኩ የሀገሪቱን የፖሊስ ነጻነት አሽቀንጥሮ ጥሎ ሁሉም የሀገሪቱ መግቢያ በሮች በርግዶ ለውጭ ኃይሎች አሳልፎ ሰጥቷል። በመሆኑም የልማት ምሰሶ የሆኑ እንደ ኢትዮጵያ ቴሌኮሙኒኬሽን፣ አየር መንገድ፣ የሱካር ፋብሪካዎችን ጨምሮ በርካታ ወሳኝ ስትራቴጂካዊ የልማት ተቋማት እንደ ተራሸቀጥ እንዲቸበቸቡ ለሽያጭ አቅርቧቸዋል። ሌላው ቀርቶ የኢትዮጵያ ህዳሴ ግድብ ለፕሮፓጋንዳ ፍጆታ ሲባል የተጀመረ ነው፣ በቀጣይ 10 ዓመታትም አይጠናቀቅም በማለት የኢትዮጵያ እድገት የሚወሰነው እያንዳንዱ የኢትዮጵያ ዜጋ አሻራ ያረፈበትን ይህንኑ ግድብ በማን አለብኝነት ለድርድር አቀረበው። ይህንን ክደቱ የኢትዮጵያ ህዝብ እንደማይቀበለው በተገነዘበበት ሰዓት ደግሞ ዶሮን ሲያታልሏት እንደሚባለው የግድቡ ተቆርቋሪ መስሎ አዛኝ ቅቤ አንጓች ሆኖ በሚቆጣጠራቸው ሚዲያዎች ነጋ ጠባ የአዞ እንባ ልፈፋውን ተያይዞታል። ይህንን ያደረገ ያለው የተዘፈቀበትን ችግር ለመሸፈንና ኢትዮጵያውያን በያቅጣጫው ያካሄዱትን ያሉትን ትግል ለማደብዘዝ አጀንዳ ለማስቀየስ የተጠነሰሰ ሴራ ነው። በአጠቃላይ የፌደራል መንግስት ከቆዩት የሀገራችን ኢትዮጵያ ወዳጅ የጎረቤት ሀገሮች ጋር አጋጭቶ ከልማት አጋሮቻችንም አራርቆ የኢትዮጵያን ሰላምና እድገት ከማይመኙ የቅርብና የሩቅ ሀገራት ያልተቀደሰ ግንኙነት መስርቶ ሀገራችን ባለፉት 27 ዓመታት የገነባችው አውንታዊ ገጽታ የነበራት ዓለም አቀፍ ተቀባይነት ተሰሚነትም ተሽመድምዶ ደባዛው እንዲጠፋም ተደርጓል። ተጠቃልሎ ሲታይ ልማት ሳይሆን ተመጽዋችነትና ልመናን መርህ አድርጎ የሚንቀሳቀሰው ይህ አካል የሀገራችን ኢኮኖሚ መቀመቅ ያስገባው ይገኛል። ይሁን በቀደመው ኢህአደግ ዘመን ከፍተኛ ቀጥታ የውጭ ኢንቨስትመንት ሲወርፍለት የነበረው ሀገራችን የኃይል ወደ ስልጣን ከመጣበት ማግስት ጀምሮ ማለትም በአንድ ዓመት ጊዜ ብቻ 17.6% ቀጥተኛ የውጭ ኢንቨስትመንት ቀንሷል። የገቢና የውጭ ንግድ ሚዛን በከፍተኛ ሁኔታ ከመዛባቱ ባሻገር ወደ ውጭ የምንልከው የምርት መጠንም 48% አሽቀልቁሏል። ቁጠባ ተዳክሞ ግብር የመሰብሰብ አቅምም ቁልቁል በመውረድ ላይ ይገኛል። በአሁኑ ወቅት ሀገራችን 52.3 ቢሊዮን ዶላር የዕዳ ቁልል አለባት። ይህም ከአጠቃላይ የሀገሪቱ ዓመታዊ ምርት 59% መሆኑ ነው። በሚያዝያ ወር 2012 ዓ.ም የሀገሪቱ የዋጋ ንረትም 26% ደርሷል። የሥራ አጥ ቁጥርም በመጨመር ላይ ነው። በአሁኑ ወቅት በኢትዮጵያ ያለው የሥራ አጥ ቁጥር 19% መድረሱ የኢኮኖሚ ምሁራን በመግለጽ ላይ ናቸው። ባጭሩ የፌደራል መንግስት ባለፉት 2 ዓመታት በማን አለብኝነት ሀገራችን ሀገራዊ ክብሯና ጥቅሟ በስውርና በግላጭ ለባዕድ ኃይሎች አሳልፎ ከመስጠት ባሻገር የኢትዮጵያ ብሔር ብሔረሰቦችና ህዝቦች ሉዓላዊ ስልጣን ቀምቶ አምባገነን መሆን በዕለት ተዕለት እንቅስቃሴው አሳይቷል። ስለዚህ የፌደራል መንግስት በጀመረው አካሄድ ከቀጠለ የሚያስከትለው መዘዝ ከባድ እንደሚሆን ንጹህ ህሊና ላለው ማንኛውም ኢትዮጵያዊ የተሰወረ አይደለም። የተከበርክ የትግራይ ህዝብ አፋኙ የደርግ ስርዓት ለማስወገድ ታሪክ ለዘላለም የሚዘክረውን አኩሪ ተግባር ፈጽመሃል። ባጭሩ የልብ ስላደረክ የምታፍርበት ሳይሆን የምትኮራበት ድንቅ ገድል ባለቤት በመሆነ ሁሌም ከብርና ሐሴት ሊሰማህም ይገባል። እንደሚታወቀው ለተከፈለው ወደር የለሽ መስዋዕትነትም
ከማንም ካሳ አልጠየቅም ከሌሎች የኢትዮጵያ ብሔር ብሔረሰቦችና ህዝቦች የተለየ ጥቅም አላገኘህም ሆኖም ከማንም በላይ ስትመኘው የነበረ ሰላም ደምህና አጥንትህን ገብረ ባሰፈንከው ማግስ በጥረትህና በላብህ ብቻ የግንቦት 20 ፍሬዎች ተቋዳሽ ሆነሃል በመሆኑም በግብርና የተሰማራው ህዝባችን ከረሃብና እንግልት ደረጃ በደረጃ እየተላቀቀ ቋጠረም ይገኛል በአፈር ውሃና ጥበቃ ባሳየው ድንቅ ተግባር ለምድራችን ተምሳሌት በመሆን ዓለም አቀፍ ተሸላሚ ሆነሃል በጥቃቅንና አነስተኛ ኢንተርፕራይዞች የተደራጀው ህዝባችንም የልማቱ ተቋዳሽ ሆኗል በአጠቃላይ ህዝባችን መንገድን ጨምሮ በመሰረተ ልማት ዘርፍ ፍትሃዊ ተጠቃሚ ሆኗል ሆኖም ግን አሁንም ቢሆን ከአስከፊ ድህነት ባለመላቀቃችን ብዙ መስራት እንደሚጠበቅብን ሊሰመርበት ይገባል የትግራይ ህዝብ በትጥቅ ትግሉም ይሁን ባለፉት 27 ዓመታት ላበረከተው አስተዋጽኦ የፌደራል መንግስት ክዶ ጥላሸት ቀብቶ የኢፌዴሪ ህገ መንግስትና ፌደራላዊ ዲሞክራሲያዊ ስርዓቱን ይጠበቅ የህግ የበላይነት ይከበር ስላልክ ብቻ ብሔር ተኮር ጥቃት እስራት እንግልት መድሎ ኢኮኖሚው አሻጥር ፈጽሞባል በአሁኑ ወቅትም የሉዓላዊነት መገለጫ የሆነው ስድስተኛ ዙር ምርጫ አካሄዳለሁ ስላልክ ብቻ ትጨፈለቃለህ እናቶች ተጠንቀቁ ደም ይፈሳል በማለት አስፈራርቷል ሆኖም የራስህን የማስተዳደር ጉዳይ ለማንም አሳልፈህ እንደማትሰጥ ሳይታለም የተፈታ ጉዳይ መሆኑ የትምክህት ኃይሎች አበጥረው ያውቁታል ባጭሩ የትምክህት ኃይሎች አሁንም ህልውናህንና ማንነትህን ለማጥፋት የማይፈነቅሉ ድንጋይና አለት አይኖርም ስለዚህ ባለፉት 2 ዓመታት ከትግራይ ብሔራዊ ክልላዊ መንግስት ጎን ተሰልፈ ያከሸፍከውን ስፍር ቁጥር የሌላቸው ሴራዎች አሁንም አንድነትህ እንደ ብረት አጠንክረ እንደምትመክታቸው አያጠራጥርም ከዚህ ጋር ተያይዞ ኮሮና ቫይረስ የበረሃ አንበጣና የአሜሪካ ባርኖስ መመከት ምርጫ ማካሄድን ጨምሮ በጉንበት 20 የተጎናጸፍካቸው ዘርፈ ብዙ ድሎች ወደ ላቀ ደረጃ ለማሸጋገር በአጠቃላይ በተሰማራህበት የሥራ መስክ በተለይም የ2012-13 ዓመተ ምህረት የአዝመራና ሌሎች የክረምት ወቅት ስራዎች ለማሳካት እንደምትረባረብ የትግራይ ብሔራዊ ክልላዊ መንግስት ይተማመናል የተከበራችሁ የኢትዮጵያ ብሔር ብሔረሰቦችና ህዝቦች እንዲሁም የፌደራሊስት ኃይሎች የማንነታችን መገለጫ የሆነው ህገ መንግስታዊ ፌደራላዊ ዲሞክራሲያዊ ስርዓታችን በመፈራረስ ላይ ነው በአንጻሩ ወደ ባርነት የሚመልሰን አሃዳዊ የግዛት አንድነት ከመቃብር አውጥቶ ዳግም ለመመለስ ሩጫው ተጧጡፏል ነገር ግን ይህ እንደማይሆን የጋራ ድምጻችን የምናሰማበት ወቅት አሁን ላይ ነው በዚህ አጋጣሚ የፌደራል መንግስት የትግራይ ህዝብና ብሔራዊ ክልላዊ መንግስቱን ከኢትዮጵያውያን ወገኖች ጋር ለማጋጨት የሸረበውን ሴራና ያስራጨውን የሐሰት የበሬ ወለድ ፕሮፓጋንዳ እንዲከሽፍ የበኩላችሁን ድርሻ ስላበረከታችሁ ለሁሉም የኢትዮጵያ ብሔር ብሔረሰቦችና ህዝቦች የትግራይ ብሔራዊ ክልላዊ መንግስት በትግራይ ህዝብ ስም ምስጋናውን ያቀርባል ሀገራችን ኢትዮጵያ ገደል አፋፍ ላይ መድረሷ በጋድ የሚታይ ኡነታ ነው የፌደራል መንግስት የኮሮና ቫይረስ ሰበብ አድርጎ የስልጣን ዘመኑን ለማራዘም ላይታች በማለት ላይ ነው በርግጥ የኮሮና ቫይረስ ወረርሽን አደገኛና ገዳይ በሽታ ነው ለዚህም ነው የትግራይ ብሔራዊ ክልላዊ መንግስት ከፌደራል መንግስት አስቀድሞ የአስቸኳይ ጊዜ አዋጅ አውጆ ኮሮና ቫይረስን በመመከት ላይ ያለው ስለዚህ ኮሮና ቫይረስን በጋራ እየመከትን ስድስተኛው ሀገራዊ ክልላዊ ምርጫ ለማካሄድ የሚያስችሉ ምቹ ሁኔታ ለመፍጠር በጋራ እንድንንቀሳቀስ ጥሪያችንን እናቀርባለን የተከበርከው የኤርትራ ህዝብ በቅድሚያም ከ30 ዓመታት መራራ ትግል በኋላ ነፃነትህ ለተጎናጸፍክበት 29ኛው ዓመት ግንቦት 16 እንኳን በሰላም አደረሰን ይያን ተጀምሮ የነበረውን በሁለቱም ሀገር መሪዎች ግልጽ ያልሆነ ግንኙነቶች ሳንካይ ገጠመውን የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል የበኩልህን አስተዋጽኦ እንድታደርግ ጥሪ እናቀርባለን የተከበራችሁ የዓለም አቀፍ ማህበረሰብ
በፈጣን ማህበረ ኢኮኖሚያዊ እድገት ምህዋር ገብታ የነበረችው ተስፋ ተጥሎባት የነበረችው ኢትዮጵያ በአሁኑ ወቅት መንግስት አልባ የመሆን ዳር ላይ ደርሳለች። ኢትዮጵያ መበታተን ማለትም ዳግም የምስራቅ አፍሪካና የቀይ ባህር አካባቢ የትርምስ ቀጠና በማድረግ ከ60% በላይ የዓለም አቀፍ ንግድ እንቅስቃሴ እንዲገታና የአሸባሪዎች መፈንጫ እንዲሆን መፍቀድ ማለት ነው። ስለሆነም የችግሩ ስፋትና ጥልቀት ተረድታችሁ ለጋራ ጥቅም ሲባል የመፍትሄ አካል እንድትሆኑ ጥሪያችንን እናቀርባለን። በመጨረሻም ታሪክ ራሱን ይደግማል እንደሚባለው የፌደራል መንግስት እንደ ወታደራዊ ደርግ አምባገነን መሆን እየወሰዳቸው ያሉት እርምጃዎች ተጨባጭ ማሳያዎች ናቸው። ነገር ግን ካሁን በኋላ ኢትዮጵያ ዳግም የብሔር ብሔረሰቦች እስር ቤት ፈጽሞ አትሆንም። ራስን በራስ የማስተዳደር መብትም በማንም ምድራዊ ኃይል እንደማይነጠቅ ወዳጅም ጠላትም ሊያውቀው ይገባል። አሁንም መስመራችንን አጽንተን እንመክታለን። ዘላለማዊ ክብር ለትግሉ ለወደቁ ታጋዮች፣ የግንቦት 20 ትሩፋቶች ወደ ላቀ ከፍታም እናሸጋግራለን። የትግራይ ክልል ኮሙኒኬሽን ጉዳዮች ቢሮ መቀለ ግንቦት 19 2012 ዓመተ ምህረት